ካላችሁ ገብታችሁ ሰብስክራይብ አድርጉ እንዲሁ ቪዲዮ ላይክ ኮሜንት ሼር አድርጉ በዚህ አጋጣሚ ዛሬ የመጣሁበት ጉዳይ ልነግራችሁ ነው ያው ከሚዲያ ላይ ብዙ ጠፍቻለሁ ብዙ ልጆች ለምን ጠፋሽ እያላችሁ ነው በዛ ምክንያት ነው የመጣሁት እንግዲህ እንደምታይ አይኔ ራሱ እንባ አቅርሯል ማለት ነው ወረት በጣም አሞኛል እኔም በጣም እውነት ስለጠፋው ማለት ነው በጣም ናፍቃችኛል እና ግን በቃ ምን ታረጉታላችሁ የጊዜ ጉዳይ ሆኖ ነው እውነት አይኔ ራሱ እንባ እየመጣብኝ ነው ምን እንደምልራ እውነት ከልብ አድርጌ ነው ማመሰግነው ያው በውስጥ መስመር አስቴር ጠፋሽ ምን ሆነሽ ነው በሰላም ነው ወይ ብላችሁ የጠየቃችሁኝ ሁላችሁን ከልብ አድርጌ ነው ማመሰግነው እግዚአብሔር አክብርልኝ ያው እንደምታዩት አይኔ ራሱ በጣም ቀላልቷል እንባ እያቀረረ ነው ምክንያቱም በጣም አሞኛል ስራ እየሰራው አይደለም እንደምታውቁት ብቻ ከጀመረኛውን አንድ 15 ቀን ምናምን ይሆናል እና ምን እንደሆነ አላቀም ብቻ እና ኮሮና ይመስለኛል እኔ ብቻ ሳይሆን አሁን ብዙ ሰው እየታመመ ነው በአሁን ሰዓት ማለት ነው ምን እንደሆነ አላቀም ምን ያውን በአሁን ሰዓት ማለት ነው መራቅ የራሱ መዋጥ አቅቶኛል ምክንያቱም እዚህ ጋር ይከረክረኛል እዚህ ጋር ነው ያዘኝ እና ወደ ላይ ለኛል እዚህ ጋር ይከረክረኛል ሌላ ደግሞ አይኖች እንደምታዩት እንባ ነው የሚያቀረው ማለት ነው እና ራስ ምታት በጣም ባይለኛ ነው ራሴን የሚያመኝ እና ብቻ አላቅም እና ያስለኛል በዛ ላይ ደግሞ አፌ የሆነ በቃ ምን ልበላችሁ ውሃ ነው እና ካፌ ውሃ ነው የሚወርደኝ ውድ ተመልካቾቼ እንግዲህ ያው በእኔ የደረሰ በሁላችሁ ማይድረስ በጸሎታችሁ አስቡኝ እና በጣም አሞኛል ስላመመኝ ነው የጠፋሁት በአሁን ሰዓት አኪም ቤት ራሱ መሄድ አንችልም በቃ በተለይ ሳውዲ አረቢያ ያለ ከባድ ነው አኪም ቤት ራሱ መሄድ አትችሉም ካለው ችግር አንፃር እና ከባድ ነው ብቻ ምን መራቅ ራሱ መዋጥ አቅቶኛል እውነት ለመናገር ማለት ነው ምክንያቱም ሲያስለኝ ራሱ ደረቅ ሳል ነው የሚያስለኝ ደረቅ ሳል ማለት ነው እኔ እንጃ በጣም ከባድ ነው ያው እንደምታውቁት በአሁን ሰዓት ሳውዲ አረቢያ በጣም ብዙ ችግር ነው ያለው ይሄ ነው ብዬ አልነግራችሁም ታውቁታላችሁ እናንተ እስር ቤትም የገቡት ወገኖቻችን እግዚአብሔር ይደርስላችሁ እኛስ ነን ግን እስር ቤት ያሉት ከኛ እነሱ ናቸው የሚብሱት እኛስ በእንታመመ ራሱ ጥሩ ልብስ እንለብሳለን ጥሩ ብርድ ልብስ እንለብሳለን እነሱ ግን በቀን አንድ ኮቦዝ እየበረዳቸው ብዙ ስቃይና መከራ ነው የሚደርስባቸው ማለት ነው ቢታመሙ ራሱ ህክምና ያገኙም እኛ ባያንስ እንኳን በእንታመመ ራሱ ጥሩ እንትን መኝታ እናገኛለን እነሱ ግን እዛ መሬት ላይ ፌስታል እና እውነት በጣም ከባድ ነው በአሁን ሰዓት እንደምታውቁት አረብ ሀገር ያላችሁትም ውጭም ያላችሁ በመላ ዓለም ያላችሁ ታውቁታላችሁ ምን ያህል ብርዱ እውነት እኛን ምን ያህል እንደሚጎዳን ታውቁታላችሁና በዚህ ብርድ ያው ልብስ ያገኙን ብዙ ነገሮች አሉ ከዛም አንፃር ነው ውድ ወገኖቼ እና ድምጽ ሆኖላቸው በተለይ ትልልቅ ሚዲያ ማለት ትልልቅ ተከታይ ያላችሁ ማለት ነው ብዙ ተከታይ ያላችሁ ድምጽ ሆኖላቸው ማለት ነው ትልልቅ ፔጅ ያላችሁ ነገኛ የሚደርስብን ነገር አናቅም እና የዛሬው ሳይሆን ነገኔስ ምን ይደርስብኛል ብሎ ማየት ነው ስለዚህ ድምጽ ሆኖላችሁ ባላችሁ አቅም እውነት ሲያስለኝ ራሱ በጣም በደረቁ ነው የሚያስለኝ ሌላ ማስቸግራችሁ ነገር ማለት ነው ኮሮና በሽታ
እንዴት ነው የሚያደርገው? እስቲ ንገሩኝማ። ማለቴ እኔ አሁን በጣም ነው ደረቅ ሳለ ያስለኛል፣ ያፍነኛል እና ደግሞ ራስ መታት አለብኝ እና ትኩሳት ብርድ ብርድ ይለኛል። ሰውን ደሞ ስተኛ ማለት ነው በጣም ነው የሚያልበኝ፣ በጣም ማለት ነው። እና የለበስኩት ልብስ በጣም ነው የሚበሰብሰው። ሌላ ደግሞ የሚሰማችሁ ስሜት እንዴት ነው? እስቲ ንገሩኝ። ማለቴ ኮሮና ከሆነ እንኳን ቢያንስ እናንተ የተጠቀማችሁት የምትጠቀሙት ነገር ምናምን ለመጠቀም ብትነግሩኝ እኔ በጣም ደስ ይለኛል። እውነት በጣም ከባድ ህመም ነው የሚያመኝ ማለት ነው። እስቲ ንገሩኝ። ይሄ ነው እንደዚህ ነው የሚያደርገው። እና ወደ ተመልካቾች ይሄው እንደምታዩት አይኔ ራሱን መግለጥ አቅቶኛል ብላችሁ አታምኑኝም። እና እንዴት ነው የሚያደርጋችሁ? እናንተም እኔ የተሰማኝ ስሜት ነው የሚሰማችሁ? እኔ አሁን ለምሳሌ ማለት ነው ውሃ ራሱ ለራሴ አምጥቼ መጠጣት አቅቶኛል። ምክንያቱም አቅም በጣም ነው የሚያንሳችሁ ማለት ነው። እና በቃ እኔ እንጃ ልክ ኮሮና እኔ መጀመሪያ የመጣ ጊዜ ኮሮና እንዲህ ሲያደርግ አላየውም። ያሁኑ ግን በጣም ከባድ ነው፣ በጣም ከባድ ማለት ነው። እኔ እንጃ ምን አይነት በሽታ እንደሆነ አላውቅም። ብቻ የአሁኑ ወረርሽኝ በሽታ በጣም ከባድ ነው። የመጀመሪያው ግን እንደዚህ አልነበረም። እኔ እንጃ የሚሰማኝ ስሜት ልነግራችሁ አልችልም። ይሄ ነው ብዬ ብነግራችሁ እኔ አሁን ግድግዳ ተደግፌ ነው ቁጭ አልኩኝ፣ ግን አለ ግድግዳ ራሱ መቀመጥ አልችልም ብላችሁ አታምኑኝም። እንደዚህ ሳወራ ግን ቢገርማችሁ ነገር ይኸው ግድግዳ ተደግፌ ነው የተቀመጥኩኝ ብላችሁ አታምኑኝም። ምክንያቱም ራሴ መቋቋም አቅቶኝ ማለት ነው። እና ያን ያህል ነው የታመምኩኝ ነው ያልኳችሁ። እና በጣም ነው ያመመኝ እውነት። እስቲ በጸሎታችሁ አስቡኝ። ሌላ ደግሞ ማለት ነው የምጠይቃችሁ ነገር ምንድነው? ሁላችሁም ሙስሊምም ክርስቲያንም የሆናችሁ በጸሎታችሁ አስቡኝ። በቃ የሰው ሀገር ክፉ ነው። እግዚአብሔር አምላክ ወጥቶ ያስቀረን። የሰው ሀገር በጣም ከባድ ነው ካለው አንፃር። በአሁን ሰዓት እንደምታውቁት ሀገራችንም የሚሆን ነገር እዚህም የሚሆን ነገር ስናይ እውነት በጣም ነው እኔ እንጃ ከኃጢአታችን የተነሳ ነው ብዬ ነው ማምነው። አሁን እንደዚህ ቁጭ ብዬ